ማናገር እኔ የገዳሙ አስተዳዳሪ አይደለሁም። የገዳሙ የመጽሐፍ መምህር ነኝ እንጂ የገዳሙ አስተዳዳሪ አይደለሁም። ሲደገም ጊዜ እውነት መስሏችሁ እንዳትወስዱት ብዬ ነው። የገዳሙ አስተዳዳሪ መምህር ገብረስላሴ ምህረት ይባላሉ። የኛ ገዳም አበምኔት ማለት ነው። እኔ እዛ የመጽሐፍ መምህር ነኝ። እግዚአብሔር ከሁላችሁ ጋር ይሁን። ብን ወረላ ውእቱ ጸጋሁ ለእግዚአብሔር ዘኢይትገለጥ ለጉባኤ መንፈሳዊ። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው በሚለው ነው የምንማማረው። ሲሆን የማይቆጠር በል የእግዚአብሔር ቸርነት ትልቅ ሀብት ነው። ድገሙ። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው። ድገሙት። የማይቆጠር የእግዚአብሔር ቸርነት ትልቅ ሀብት ነው። መጽሐፍ ጥቅሱን የምታገኙት ሃይማኖተ አበው የሚባል የቤተክርስቲያናችን መጽሐፍ ነው። ሃይማኖተ አበው ምዕራፍ 49 ቁጥር 1 ላይ የምታገኙት ኃይለ ቃል ነው። ሃይማኖተ አበው በዛው መጽሐፉን እንድታውቁትም ታውቃላችሁ። ሲነበብ አስቡ። እግዚኦ ማርነ ከተባለ በኋላ ብዙ ጊዜ ሲነበብ ትሰማላችሁ። ሃይማኖተ አበው የሚባልና ይሄ ማለት ነቢያትና ሐዋርያት የጻፉትን መጽሐፍ ቅዱስ አባቶቻችን የተረጎሙበት የአባቶቻችን ሃይማኖት እስከ 7ኛው 8ኛው ክፍለ ዘመን ያሉ አባቶቻችን የጻፉት ሃይማኖት ነው። ገልጸው የተከራከሩበት፣ ጉባኤ የረቱበት፣ እምነታቸውን የመሰከሩበት፣ የሞቱለት እውነት በዚያ ተጽፎ የሚገኝበት መጽሐፍ ነው እና በቤተክርስቲያናችን ትምህርትም 4 ጉባኤ ተብሎ ከሚሰጠው አንዱ ትምህርት 4ኛው ላይ በጉባኤ ሊቃውንት ውስጥ የሚሰጠው ሃይማኖተ አበው ነው። ስለዚህ ከዚህ መጽሐፍ አንዱን አንስተን እንነጋገራለን። ሃይማኖተ አበው ምዕራፍ 49 ቁጥር 1 እንዲህ ብሎ የተናገረው ሊቅ ቅዱስ ኤራቅሊስ ይባላል። ምናልኳችሁ ምክንያቱ ኤራቅሊስ ይባላል። የቤተክርስቲያን አባት ነው።